ሰላም ጤና ይስጥልን ውድ ቤተሰቦቻችን ይህን ፕላትፎርም ስትከታተሉ ቤቱን ሰብስክራይብ ማድረጋችሁን አትርሱ። ቤቱን ሰብስክራይብ፣ ላይክ፣ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ ተከታተሉን። ወደ ቪዲዮ እንገባለን። ዛሬ እንግዲህ አግሪትሬድ ላይ የተለያዩ ጥያቄዎችን እየጠየቃችሁ ትገኛላችሁ። ከጥያቄዎች መካከል ውስጥ እሁድ ቀን ስራው አለው ወይ የሚል አለ። በመቀጠል ስለ ገንዘብ ሪቻርጅ አደራረግ የሚጠይቅ አለ። እና በተጨማሪ ስለ ስራው አንዳንድ ጥያቄዎች ሲጠየቅን ስላለን እንግዲህ ዛሬ ሶስቱን ጠቅለል አድርጌ አሳያችኋለሁ። እንግዲህ ከመጀመሪያ አንስታችሁ ተከታተሉኝ። አዲስ አካውንት እየከፈትኩ አሳያችኋለሁ። እና ቀላል ነው። ይህ ስራ እንግዲህ እንደ ሌሎች አይከብድም። እዚህ ጋር እንደዚህ ብሎ ሲመጣ ኦኬ ብለን እንቀበላለን። እንግዲህ አዲስ እየተመዘገብን ስለሆነ እንግዲህ ስልክ ቁጥሩን ያየን ስልክ ቁጥራችን እንሞላለን። ፓስዋርድ እናስገባለን። ኦቲፒ እንዲልክልን ሴንድ የምትለውን እነካለን። ኦቲፒ ተላክልን፣ ሬጂስተር እናደርጋለን። በጣም ቀላል ነው ውድ ቤተሰቦቻችን፣ በጣም ቀላል ነው። እዚች ጋር ሆም የምትለውን አንድ ጊዜ ክሊክ እናደርጋለን። ኦኬ ብለን እንገባና የስድስት ብሯን በነፃ የምትሰጠን እንገዛለን። በመቀጠል ስፒን ላይ እንገባና ጌም የሚለውን ነክተን ስፒን አንድ ዙር እንጫወታለን። የሚሰጠን እንወስዳለን። በመቀጠል እንግዲህ ወደ ሪቻርጅ ወይም ወደ ማይ የሚለው ወደ ረኛ ፕሮፋይል እንገባለን። ከገባን በኋላ ሪቻርጅ የሚለውን እንመርጣለን። ከመረጥን በኋላ 500 እኔ 500 ልምላ 500 ብሎን እነካለን። በመቀጠል ኢቢ የሲቢ ብር አካውንታችን እንወስዳለን። ከዛን ኮፒ የባንክ አካውንቱን ኮፒ እናደርግና እንወጣለን። ከወጣን በኋላ ቀጥታ በመሀልኛ ወጥተን ወደ ንግድ ባንካችን እንገባለን። ንግድ ባንክ ላይ ከገባን በኋላ ቀጥታ እንሞላለን። ያመጣነው አካውንት አለ፣ እሱን ፔስት እናደርጋለን። ብሩን እንደዚህ ካስገባን በኋላ ኤፍቲያችን እናያለን። ኤፍቲያችንን ወስደን እንሞላለን። በጣም ቀላል ነው። ኤፍቲያችንን እየሞላን ነው። እሺ ስምንት ይቅርታ 26 188 እሺ 8 ቪ ኬ 8 እሺ ቪኬ እሺ እንቀጥል ኤች አንድ
1 ብለን እንሞላና ሰሜት እናደርጋለን። ሰሜት እንዳደረግን ትንሽ እንጠብቃለን። ሰክሰስ ብሎልናል። ሰክሰስ ካለ በኋላ 525 ብራችን ተመዝግበዋል ማለት ነው። ስለዚህ 525 ብራችን ከተመዘገበ በኋላ ኤርኒንግ ሆም የሚለውን እንመርጥና የ500 ብር እዚህ ጋር ከፍ ስናደርግ እንገዛለን። የ500 ብር ገዛን ማለት ነው። የ500 ብር እዚህ ጋር ስንገዛ ቀጥታ የት እናገኘዋለን? የሚቀጥለውን የምናገኝበት ቦታ አሳያችኋለሁ። ኤርኒንግ የሚለውን እንነካለን። ኤርኒንግ ላይ ይኸው የ500 ብር የገዛሁት ለ30 ቀን 1224 ብር ይሆናል ማለት ነው። በዚህ አጋጣሚ ለእናንተ መንገር የምፈልገው ውድ ቤተሰቦቼ የዴሊ ታስካችን 40 ብር ከ80 ሳንቲም ነው የሚያስብልን። ቶታል ፕሮፊታችን 1224 ብር ነው። እኛውን የከፈልነው ደግሞ 500 ብር ነው። ስለዚህ እኛ የምናገኘው ስንት ብር ነው የምናተርፈው ማለት ነው? 724 ብር እናተርፋለን ማለት ነው። ስለዚህ አሁን ምንድነው 25 ብር 20 ብር ቦነስ ስላለች 25 ብር አለኝ ማለት ነው። ስለዚህ ምዝገባው ይሄ ነው። ብሩን ማስገባቱንም አሳይቻችኋለሁ። እዚህ ጋር የምትገዙት አሳይቻችኋለሁ። ቀጥታ በሊንክ እየገባችሁ እንድትመዘገቡ በአክብሮት እጠይቃለሁ። አሰራሩ እንግዲህ ቀጥታ 11 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ ቴሌግራማቸውን ጆይን አድርጋችሁ ትጠብቃላችሁ። ግሩፕ አለ። ግሩፕ ላይ እና ቴሌግራም ቻናላቸው ላይ በየ11 ሰዓት ላይ የሚለቀቅ ኮድ አለች። ኮዷን በዚች ቢጫ የስጦታ ምልክቷን በመንካት ትገባላችሁ። እዚች ጋር ገብታችሁ ኮዷን በዚች ባዶ ላይ ቦታ ላይ ሞልታችሁ የስብ ስታደርጉ ተጨማሪ ቦነስ ታገኛላችሁ ማለት ነው። አሁን እንመለስና እዚች ጋር ይሄ አዲስ የመጣ የባለ 3000 ብር ነው። ለ365 ቀን 76650 ብር ይሆናል። በቀን የሚሰጠው 210 ብር ነው። የምንቆጥበው 3000 ብር ነው ማለት ነው። እዚህ ጋር ላሳያችሁ የምፈልገው ማንኛውም ችግር ከገጠማችሁ ማንኛውም አስተያየት፣ ጥቆማ፣ ያልገባችሁ ነገር ለመጠየቅ ስትፈልጉ እዚህ ጋር አድሚን አለች። አድሚናችንን ነካ በማድረግ ቴሌግራም ግሩፓን ጆይን በማድረግ ከሷ ጋር መነጋገር፣ ኮንታክት ማድረግ፣ ጥያቄ ካለ መጠየቅ፣ አየር ባየር ለ7 ቀን ተከታታይ ስላለች መጠየቅ ትችላላችሁ ማለት ነው። ሲቀጥል ደግሞ የማሳያችሁ እንግዲህ ምንድነው እሁድ ቀን እኛም የምንሰራው እሁድ ቀን ይሰራል ወይ ለምትሉት ጥያቄ እሁድ ቀን አዎ ይሰራል። እሁድ ቀን የማናገኘው ምንድነው? ቦነስ ብቻ ነው። ስለዚህ መደበኛ 7ቱን ቀን ስራ አለ ማለት ነው። እና ውድ ወገኖቼ በተጨማሪ እኛ እዚህ ፕላትፎርም ላይ የምናገኘው ገንዘብ ለማግኘት በተለይ ጓደኛ ኢንቨስት ማድረግ፣ ጓደኛ መጥራት፣ ጓደኛ መጋበዝ፣ የቅርብ ወዳጆቻችን መጋበዝ አይረሳ። ምክንያቱም ዋነኛ የገቢ ምንጫችን ስለሆነ ከ60 ብር አንስቶ እስከ 4000 ብር ድረስ ኮሚሽን የምናገኝበት ስለሆነ በደንብ ኢንቨስት ብታደርጉበት፣ ጊዜያችሁን ብትሰጡ በደንብ ትሰራላችሁ፣ በደንብ ትለወጣላችሁ ብዬ እመክራችኋለሁ። በጣም አዋጪና አትራፊ ስለሆነ በሁለቱ በኩል ታገኙታላችሁ። ዋትስአፕም አለ፣ ቴሌግራምም አለ። እንግዲህ እዚህ ጋር አድማኞቻችን እናገኛለን። በደንብ ተከታተሉ፣ በደንብ ስሩ እና በመጨረሻ የምነግራችሁ አፕሊኬሽን አለው። አፕሊኬሽኑ ከጎን ላይ እዚህ ጋር አፕ የሚል አለ። እሱን ነክታችሁ አፕሊኬሽኑ እንደዚህ ነካ አድርጋችሁ ታወርዳላችሁ። ካወረዳችሁ በኋላ ይኸው ይሄን ይመስላል አፕሊኬሽኑ። አወርዳችሁ መጠቀም ትችላላችሁ ማለት ነው። እና ውድ ወገኖቼ በሊንክ እየገባችሁ እንድትመዘገቡ ስል ከልብ አብክሬ እመክራችኋለሁ። ምክንያቱም በሊንክ ካልገባችሁ ስለማያስገባችሁ በደንብ ተጠቀሙበት ብዬ እመክራለሁ። ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ኮሜንት ላይ አስተያየት ሀሳባችሁ መስጠታችሁ አይረሳ። ቤቱን ሰብስክራይብ አድርጉ። ከልብ አመሰግናለሁ። መልካም ስራ፣ መልካም እድል